ሰላም ጤና ይስጥልን የቻናሌ ቤተሰቦች እንኳን ደህና መጣችሁ። እንደሚታወቀው በነዳጅ እጥረት ምክንያት የግንባታ ማቴሪያሎች ዋጋ ሰማይ ነክቶ እንደነበር ይታወቃል። በዚህም ምክንያት ቤት መስራት አስባችሁ ወይም ግንባታን ጀምራችሁ የኮንስትራክሽን ማቴሪያል ዋጋ በመናሩ ስራ ያቆማችሁ ባለቤቶች እና ኮንትራክተሮች ዛሬ ለእናንተ የሚሆን መልካም ዜና ይዘንላችሁ ቀርበናል። ቪዲዮውን እስከመጨረሻው በተከታተሉት ታተርፉበታላችሁ። እንግዲህ ዛሬ ይዤላችሁ የቀረብኩት መረጃ አሁናዊ የሲሚንቶ የመሸጫ ዋጋ ምን ይመስላል የሚለውን እንዲሁም ደግሞ አሸዋ፣ ጠጠር፣ ድንጋይ፣ ብሎኬት የዋጋ ንረቱ በተከሰተበት ሰዓት ስንት እየተሸጠ ነበረ፣ አሁን ላይ ደግሞ ስንት ነው እየተሸጠ ያለው የሚለውን እንዲሁም የሀገር ውጪ ወይም የቱርክ የፌሮ ብረት እና የሀገር ውስጥ የፌሮ ብረት በተለያየ ዲያሜትር ስንት እየተሸጠ ነው የሚገኘው የሚለውን በዝርዝር ይዤላችሁ ቀርቤያለሁ። ቻናሉን ሰብስክራይብ ማድረግ አትርሱ። ይህ የግንባታ ማቴሪያል የዋጋ ጥናት ተጠንቶ ወደ እናንተ እንዲቀርብ ያደረገው ቴምር ፕሮፐርቲስ ነው። ማስታወቂያቸውን ሰምተን ወደ ፕሮግራማችን እንገባለን። አዲስ አበባ አይን በሚባሉ ቦታዎች ግንባታዎችን እየገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ በአፍሪካ ህብረት ፊት ለፊት ቡልጋሪያ ላይ አዲስ ሳይት አቅርበላቸዋል። ባለ 1 መኝታ በ5.5 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ ቤት በ10.1 ሚሊዮን ብር አጠቃላይ ክፍያ ይዘንላችሁ ቀርበናል። የአከፋፈል 100% ለሚከፍሉ ደንበኞቻችን ሲሆን የረጅም ጊዜ አከፋፈል ለሚፈልጉ ደንበኞቻችን ደግሞ ባለ 1 መኝታ ቤት በ1.5 ሚሊዮን ብር ቅድመ ክፍያ በ7.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ ቤት በ1.8 ሚሊዮን ብር ቅድመ ክፍያ በ9.4 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ ቤት በ2.8 ሚሊዮን ብር ቅድመ ክፍያ በ14.4 ሚሊዮን ብር አጠቃላይ ክፍያ እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞቻችን በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር አጠቃላይ ክፍያ እዚሁ ቡልጋሪያ ላይ እና በታሪካዊው ፒያሳ አድዋ 00 ፊት ለፊት የንግድ ሱቆችን አቅርበላቸዋል። ለበለጠ መረጃ ሳይት ቪዚት ከታች ባለው ስልክ ይደውሉ። እንግዲህ መረጃዬን የሚጀምረው ከሲሚንቶ ሲሆን ሲሚንቶ ሰሞኑን እንግዲህ አዲስ አበባ ላይ 2000 ብር እየተሸጠ እንደነበረ ይታወቃል። አሁን ላይ የተወሰነ ቅናሽ በማሳየት 1600 ብር ነው እየተሸጠ ያለው አዲስ አበባ ላይ። እንዲሁም ደግሞ ከአዲስ አበባ እስከ 400 ኪሎ ሜትር ርቀት ላይ ባሉ የክፍለ ሀገር ከተሞች ላይ እስከ 2400 ብር እየተሸጠ ይገኛል። ከዛ በላይ ርቀት ያለባቸው ቦታዎች ላይ ደግሞ እስከ 2800 የሚሸጥበት ሁኔታም አለ። ሌላው የምንመለከተው አሸዋን ሲሆን አሸዋ በ10 ጎማ በሲኖ 110 ሺህ ብር ገደማ ደርሶ ነበረ። አሁን ላይ እሱም እንግዲህ ቅናሽ በማሳየት ከ65 ሺህ እስከ 75 ሺህ ብር ነው እየተሸጠ የሚገኘው። እንዲሁም ደግሞ ጠጠርን ስንመለከት እስከ 120 ሺህ ብር ድረስ ደርሶ የነበረ ሲሆን አሁን ላይ ጠጠር በሲኖ ትራክ ከ70 ሺህ እስከ 80 ሺህ ብር ነው እየተሸጠ የሚገኘው። እንዲሁም ደግሞ ድንጋይ በሲኖ ፉል ተደርጎ ከተጫነ 40 ሺህ ብር ገደማ ደርሶ የነበረ ሲሆን አሁን ወደ 30 ሺህ ብር ተመልሷል። እንግዲህ ሌላው ደግሞ በጣም የዋጋ ጭማሪ አሳይቶ የነበረው ነገር ብሎኬት ነው። ብሎኬት እንግዲህ ከ90 ብር እስከ 120 ብር ደርሶ ነበረ። አንዳንድ ራቅ ያሉ ቦታዎች ደግሞ እስከ 200 ብርም ባለ 15 ብሎኬት የሚሸጥበት ሁኔታ ተፈጥሮ ነበረ። አሁን ላይ እንግዲህ አዲስ አበባ ዙሪያና ቅርብ ላይ ያሉ ከተሞች ላይ 50 ብርና 60 ብር ነው እየተሸጠ ያለው። በቀጣይነት የምንመለከተው ደግሞ የፌሮ ብረትን ይሆናል። የፌሮ ብረት እንግዲህ የቱርክ አለ የውጭው ማለት ነው። እንዲሁም ደግሞ የሀገር ውስጥ ብረት አለ። ዋጋ ልዩነት ስለሚኖራቸው አንድ ባንድ እንመለከታቸዋለን። ባለ 8 ብረት የውጭው 1125 ብር እየተሸጠ ሲሆን የሀገር ውስጡ ደግሞ 1075 ብር ነው እየተሸጠ ያለው። እንዲሁም ባለ 10 የውጭው 1770 ብር እየተሸጠ ሲሆን የሀገር ውስጥ 1700 ብር ነው እየተሸጠ ያለው። ባለ 12 ፌሮ የውጭው 2550 ብር ሲሆን የሀገር ውስጥ ደግሞ 2400 ብር ነው እየተሸጠ ያለው። እንዲሁም ደግሞ ባለ 14 ብረት የውጭው 3475 ብር ሲሆን የሀገር ውስጥ ደግሞ 3400 ብር ነው እየተሸጠ ያለው። ባለ 16 ፌሮ የውጭው 4530 ብር ሲሆን የሀገር ውስጥ ደግሞ 4400 ብር ነው እየተሸጠ ያለው። እንዲሁም ደግሞ ባለ 20 የውጭው 7050 ብር ሲሆን የሀገር ውስጡ 6650 ብር ነው እየተሸጠ የሚገኘው። እንግዲህ የዛሬው መረጃን ይመስላል። በቀጣይ ቪዲዮ የቆርቆሮ ዋጋን የምሰራላችሁ ይሆናል። ቆርቆሮ ባለ 35 ጌጅ፣ ባለ 32 ጌጅ፣ ባለ 30፣ ባለ 28 ጌጅ ስንት እየተሸጠ ይገኛል። እንደገና ደግሞ ይሄ ጌጅ ትክክለኛ መሆኑን በምንድነው ልንለይ የምንችለው የሚለውንም በዝርዝር ይዤላችሁ ቀርባለሁ። ሐሳብ አስተያየቶቻችሁን በኮሜንት አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም ጊዜ